ግሮክ በነፃ መሆኑ ቀርቷል። በዚህ ቪዲዮ ግን በነፃ የምንጠቀምበትን መንገድ አሳያችኋለሁ። እንደዚህ ጥርት ያሉ ቪዲዮዎችን በነፃ ያለምንም ገደብ ጀነሬት ማድረግ እንችላለን። ወደ አሰራሩ ስንሄድ ብራውዘራችን ላይ ጀመናይ ጄን ኤአይ ብለን ጽፈን ሰርች እናደርጋለን። መጀመሪያ ላይ ያለውን ጀመናይ ጄን ኤአይ የሚለውን እንጫናለን። ማስታወቂያውን በኤክሷ ምልክት ካጠፋን በኋላ የሜኑ ምልክቱን እንጫነዋለን። ሳይን አፕ የሚለውን ተጭነን በጂሜል አካውንታችን ሳይን አፕ ማድረግ እንችላለን። ቴክስት ባክስ ውስጥ ፕሮምፕታችንን እንጽፋለን። ታች ላይ ያሉትን አይኮኖች ተጠቅመን ሴቲንጎቹን እናስተካክላለን። የምንፈልገውን ሳይዝ እንመርጣለን። ጉግል ቪኢኦ እና ግሮክ አለ ኦፕሽን፣ የምንፈልገውን እንመርጣለን። በዚህ ቪዲዮ ግሮክን እንመርጣለን። ቀስቱን ተጭነን ጀነሬት እናደርጋለን። ሂውማን መሆናችንን የሚጠይቀን ባክስ ላይ ቬሪፋይ እናደርጋለን። ጀነሬት እያደረገ እንደሆነ እዚህ ጋር ያሳየናል። አንድ ቪዲዮ ብቻ ጀነሬት እንዲያደርግልን ቁጭ ብለን ከመጠበቅ የተለያዩ የቪዲዮ ፕሮምፕቶችን በማስገባት ተመልሰን መተን ከተወሰነ ጊዜ በኋላ ቼክ ማድረግ እንችላለን። ተመልሰን መተን ቼክ ለማድረግ ላይ ጋር ያለውን የሜኑ ምልክት ከተጫን በኋላ ሂስትሪ የሚለው ጋር ስንገባ ጀነሬት የሆኑትን ቪዲዮዎች እናገኛቸዋለን። ቪዲዮውን ተጭነን ማየት እንችላለን። እዚህ ጋር ሌላ ቪዲዮ ክሬት ለማድረግ ወይም ኤክስቴንድ ለማድረግ የሜኑ ምልክቱን ተጭነን ስቱዲዮ የሚለውን እንጫነዋለን። ቪዲዮ ኤክስቴንድ ለማድረግ ወደ ታች ስክሮል አድርገን ኤክስቴንድ የሚለው ላይ እንጫናለን። አይዲያችንን እንናግረዋለን። ጀነሬት ያደረግናቸውን ቪዲዮዎች ዳውንሎድ ለማድረግ አሁንም ሂስትሪ ላይ እንሄድና ቪዲዮውን ስንጫነው ዳውንሎድ የሚል ኦፕሽን ያሳየናል። ለዚህ ቪዲዮ ይሄው ነው። ሰብስክራይብ፣ ላይክ፣ ኮመንት ማድረጋችሁን አትርሱ። ቻው።